መጀመሪያዎቹ ጋዜጠኞች ሆነው ሊቆጠሩ የሚገባቸውን የዜና መዋዕል ጸሐፊዎችን እያሰብኩ ነው። እኒህ ጸሐፊዎች ከልቦናቸው አፍልቀው ሲጽፉና በቦታው ተገኝተው ሲዘግቡ ልዩነቱ ለየቅል ነው። በርጩማቸው ላይ ተወስነው ሲጽፉ ወይም በእነሱ አባባል ከልቦናቸው አፍልቀው ሲጽፉ ብዙ ፍሬ ከርስኪ ነገር ብናወራቸውም ያጣብበዋል። ትልቅ ገድል የተፈጸመበትን ጦርነት በጥቂት መስመሮች አቀጭጨው አኮምስሰው ይዘግቡታል። ምድራዊውን ክስተት ሰማያዊ ያደርጉታል። ከላይ ጠቀስኳቸው ሰበቦች ባይኖሩ ኖሮ እንኳን የአሜሪካ ግብዣ አግኝቼ ይለፈኝ የምልበት ምክንያትም አልነበረኝም። እንደ ብዙዎቹ የዘመን ጓደኞቼ የአሜሪካ መስህብ መቋቋም የሚችል ወኔ ያለኝ አይመስለኝም። አንዳንዴ ሳስበው በዘመናችን አሜሪካ ለመግባት የሚደረገው ውጣ ውረድ አባቶቻችን በአምላክ ፊት ሞገስ ለማግኘት ከነበራቸው መጠመድ ጋር የሚመሳሰል ነው። ለነገሩ ይህ መሆኑ ምን ይገርማል? አሜሪካ ሁሉን ቻይና ሁሉን አወቅ ብቻ አይደለችም፣ ከዚያም በላይ ናት። አንድ የፖለቲካ ሊቅ ያለውን መጥቀስ የምለውን ያደምቅልኛል። የዛሬቱ ዓለም ስርዓተ ጉዳይ በከፊል የአሜሪካ ፖሊሲ ጉዳይ ነው። ዓለም አቀፍ ስትራቴጂ ያላት ሀገር አሜሪካ ናት። ቀሪው የዓለም ክፍል ለአሜሪካ አጸፋ የሚመልስ፣ አሜሪካን የሚፈራ፣ በአሜሪካ ጥበቃ ውስጥ የሚኖር፣ በአሜሪካ የሚቀና፣ አሜሪካን የሚጠላ፣ በአሜሪካ ላይ የሚያሴርና በአሜሪካ ላይ ተጽዕኖ የሚፈጥር ነው። እንዲሁም ተማምኖ የሚኖርም ጭምር አለ። ሌላው ሀገር ሁሉ የሀገር አስተዳዳሪ መርሁን ከአሜሪካ አንጻር ይቀርጻል። እንግዲህ መንግስታትን በዚህ መንገድ የማረከው የአሜሪካ ኃያልነት ግለሰቦችን ቢያማልል አይገርምም። ኤምባሲ የምገባበት ቀን ሲቃረብ አንዱ ባለንጀራዬ ቃለ መጠይቁ በእንግሊዘኛ ነው የምታደርገው ወይስ በአማርኛ ሲል ጠየቀኝ። ይህችን ይወዳል ሰውየው፣ ቅኔ ዘርፍበታለሁ ብዬ የተማመንኩበትን የእንግሊዘኛ ችሎታዬን ትጠራጠረዋለህ? ግድ የለህም በእንግሊዘኛ ቃለ መጠይቅ ማድረግ ይቅርብህ እኮ። ለምን አልኩት። ምን ያደርግልሃል? የኤምባሲ ቃለ መጠይቅ የቱሪስት ጋይድ ፈተና አይደለም። የቋንቋ ቻልክ ካልቻልክ ግድ የላቸው። በአማርኛ እንዳደርግ ነው የምትፈልገው? አዎ። የሚያሳምን ነገር ንገረኝ አልኩት። አየህ፣ አስተርጓሚዎች ለተጠየቅከው ነገር የምትሰጠው ምላሽ አጥጋቢ መስሎ ካልታያቸው ወይም ካልጣማቸው ያግዙሃል። ማለት የፈለግከውን ሳይሆን ማለት የሚገባህን አርመው ያስተላልፉልሃል። ይሄ ቪዛ የማግኘት እድልህን ከፍ ያደርገዋል። ግልጽ ነኝ? ጓደኛዬ ግልጽ ብቻ ሳይሆን ትክክል ነበር። ኤምባሲ የቃለ መጠይቅ ተራዬ ደርሶ የዶርዜ ጎጆ ከሚያክል አሜሪካዊ ፊት ቆምኩኝ። መቼም የአሜሪካዊ ሸንቃጣና የቻይናዊ ቦርጫም ማግኘት ከባድ። የፕሬዝዳንት ጆርጅ ቡሽን ግልብነት ያለመታከት በመተቸት የሚታወቀውን ማይክል ሙር የተባለውን ጋዜጠኛ አስታወሰኝ። በሕዝቡ መሃል ኖረው ስታየው አሜሪካዊ የማይክል ሙርን ሰውነት የጆርጅ ቡሽን አይምሮ አስተሳሰብ የያዘ ሆኖ ታገኘዋለህ። በአስተርጓሚ ብዙ ጥያቄ ተጠየቅኩኝ። ተገቢውን መልስ ሰጠው። መጨረሻ ላይ ግን ከባህል ቡድኑ ጋር መስራት ከጀመርክ ስንት ጊዜ ሆነ የሚል ጥያቄ ተወረወረልኝ። የመጀመሪያዬ ነው አልሁ። አስተርጓሚው አፉን ወደ መስኮት አቅርቦ አልገባህም ጥያቄው አለኝ። ገብቶኛል የመጀመሪያዬ ነው ብዬ መለስኩኝ። አሁንም አልገባህም ሲለኝ ምላሽን እንዳርም ፍንጭ እየሰጠኝ መሆኑ ገባኝ። 1 ዓመቴ ነው ብዬ ሸመጠጥኩ። አስተርጓሚው ውሸቴን ለፈረንጁ ተረጎመለት። ቪዛው ሲመታልኝ በልቤ እንደ ባህር ዳሩ መድኃኒት አዋቂ እንደ አህያ አስረስ እውነት መቀመቅ ከታይ ነበር ውሸት ነፃ ወጣችኝ ብዬ ፈገግ አልኩ። ነገሩ ከጥቂት ዓመታት በፊት የተከሰተ ነው። በባህር ዳር ከተማ በባህል ሕክምና የሚተዳደሩ አህያ አስረስ ለአንዲት በሽተኛቸው አጉል ቅጠል ሰጥተው ገደሏት። በፖሊሱ ቁጥጥር ስር ሲውሉ ታዲያ እኔ ልጤ የተራሰ ጉድጓድ የተማሰ ሽማግሌ ነኝ። በዚህ ዕድሜ መዋሸት አይገባኝም። እውነት ነው መድኃኒቱን ስሰጣት ሰተት ብላ ግጥም ብላብኛለች፣ በእጄ ላይ ሙታብኛለች ብለው ተናዘዙ። ጠበቃው ይሄንን ሲሰማ የዋህነታቸውን ወቅሶ እንዲያስተባብሉ አሰለጠናቸው። እናም በሚቀጥለው ቀጠሮ ሲቀርቡ ክቡር ፍርድ ቤት ፖሊሶች ባልወለደ አንጀታቸው እየነረቱ በግድ እንዳምን አድርገውኝ ነው እንጂ ከልጅቱ ደም እጄ ንጹህ ነው ብለው አስተባበሉ። ፍርድ ቤቱም የዋስ መብታቸውን ፈቅዶ አሰናበታቸው። ታዲያ የጎረቤት ጠያቂ እግዜር እንኳን አስፈታውት እያለ ሲጠይቃቸው
ወገኖቼ እውነት መቀመቅ ከታይ ነበር ውሸት ነፃ አወጣችኝ ብለው መለሱ ይባላል። እኔም እውነት መቀመጥ ልትከተኝ እንደነበረ እያሰብኩኝ ከኤምባሲ ወጣሁኝ። ገና ከግቢ እንደወጣው አንዱ እንኳን ደስ አለ ብሎ እንደ ሐረግ ተጠመጠመብኝ። እንደምንም ከእቅፉ ራሴን መንጭቄ አውጥቼ ቀና ብዬ ስመለከተው ያለ ዛሬ አይቼው አላውቅም። እስቲ የደስ የሆነ ነገር በለኝ አለኝ። ስመለከተው ፈላጭ መሆኑ ገባኝ። እጄን ከኪሴ ጎትቼ ሳውጣው 50 ብር ይዞብኝ ተመለሰ። ዝርዝር አለ ልለው ስሰናዳ 50 ብር በቂ ያለው ሰውዬ ይወጣለት ቀጣፊ መሆን አለበት። ኪነት የጋሃዱ ዓለም አብሾ የጋሃዱ ዓለም ጌሾ ናት። ጉቶውን ሰማይ ጠቀስ ፎቅ አድርጎ ማሳየት ዋና ጠባይዋ ነው። በዘፈን ጠብድሎ የታየን አጠገቡ ስንገኝ ደብዝዞ እዚህ ግባ የማይባል ሆኖ እናገኘዋለን። የጦሳን አቀበት ዝንጀሮ አይወጣውም በሚለው የዓለማየሁ እሸቴ ዘፈን ስጭበረበር ኖሬያለሁ። እሱም እንግዲህ የገባኝ ከጦሳ ተራራ ፊት ለፊት የቆምሁ ቀን ነው። ይህንን አቀበት እንኳን ዝንጀሮ እኔ ራሴ ከስክስ ጫማ አድርጌ 100 አለቃ ግርማን አዝዬ መውጣት ያቀተኛል። ዓለማየሁ እሸቴ ከጦሳ ወለል ስር የተመለከተው ዝንጀሮ አካለ ስንኩል መሆን አለበት። አሜሪካ ለሚኖሩ ኢትዮጵያውያን ዝግጅቴን እንዳቀርብ በምነው ሸዋ ኢንተርቴይመንት አማካኝነት ግብዣ ሲቀርብልኝ አላቅማማው። አሜሪካ ገብቼ ከተቻለ 1 ከረጢት ዶላር ካልተቻለ ደግሞ 1 ከረጢት ወሬ ይዤ እመለሳለሁ እያሰብኩኝ ጉዞ የሚገፋ ሌላ ሰበብም ነበረብኝ። በቅርብ ጊዜ ወዲህ የቤት ለቤት ደራሲነት ሰልችቶኛል። በእኔና በቢጦቼ መዝገበ ቃላት በማየት በመመርመርና በመጎብኘት ሳይሆን ከበርጩማችን ላይ ሳይነሳ የሚጽፍ ሰው የቤት ለቤት ጋዜጠኛ ወይም የቤት ለቤት ደራሲ ይባላል። ዓለምን ቤታችን በርጩማ ላይ ሆነን ስናያትና ኮርቻ ላይ